መስቀሉ በራስ ቅል ላይ ተተከለ። አምላክም ተሰቀለ፣ ስጋውን ቆረሰ፣ ደሙን አፈሰሰ፣ በከበረ ደሙ ፈሳሽነት ዓለምን አዳነ። ታዲያ ይሄን ነገር ስታስቡ ምን ትዝ ይላችኋል? የጌታ የስቅለት ዕለት መጋቢት 27 ጥንተ ስቅለቱን አስመልክተው የሰበኩት ስብከት ይመስለኛል። የራስ ቅል ምትባል ጎልጎታ ላይ ጌታ ምን ሆነ? ተሰቀለ አሉ። የምእመናን ራስ ዛሬም ማን ነው? እርሱ ራሱ ኢየሱስ ክርስቶስ ነው። ስለዚህ ቀራንዮ ላይ አንዴ ነው የተሰቀለው። በክርስቲያኖች ራስ ላይ ግን ሁሌ መስቀሉ ተተክሎ ይኖራል አሉ። ፍጡር ነው ብለን ስናነብ መጽሐፈ ኩፋሌ ላይ 22 ይለናል። ስንት ይለናል? 22ኛ ነው። አዳም አባታችን 22ኛ ነው። እግዚአብሔር የፈጠራቸው ስፍር ቁጥር የላቸውም፣ ግን ብዙውን አንድ ብለን ስንቆጥረው 22ኛ ነው። በጣም ጥሩ። ቀራንዮም ላይ ጌታችን ሲሰቀል በአዳም ራስ ላይ ነው መስቀሉ የተተከለው። አዳም ስንተኛ ፍጥረት ነው? 22ኛ እንዳትረሱ። በጣም የሚገርመው ዓለም በሰራው መሳሪያ የሰው ልጅ ጭንቅላት በሚገባ ይታያል አሁን ባለንበት ደረጃ። እና የሚገርመው ጭንቅላታችን ሲታይ ስንት አጥንቶች ብቻ አሉት? 22። ስንት አሉት? 22 አሉት። የሚገርም ነው። 8 የራስ አጥንቶች፣ 14 የፊት አጥንቶች አንድ ላይ ስንት ሰርተዋል? 22 ሰርተዋል። 22 ብዙ ነገር ነው። ከአዳም አንስቶ እስከ መጨረሻው የነገደ እስራኤል አባት ያዕቆብ ድረስ የተነሱ አባቶች ስንት ናቸው? 22 ናቸው። የእግዚአብሔርም ስም 22 ስሞች አሉት፣ አሌፋት ይባላሉ። ዳዊት በመዝሙር 118 ኤርምያስም በሰቆቃው ኤርምያስ እነዚህን ቅዱስ ስም እየጠሩ ተማጽነዋል። አሌፍ፣ ቤት፣ ጋሜል እያሉ አመስግነው። ቁጥራቸው ስንት ነው? 22 ነው። የሰው መደምደሚያ ራስ አዳም ነው። እሱም ያለው አጥንት ስንት ነው? 22 ነው። ስንት ዕለታት ግን አሉ? አረ ንገሩኝ። ስንት ዕለታት አሉ? ከእሑድ እስከ ቅዳሜ 7። የአንገትም አጥንት በተመሳሳይ መልኩ ስንት ነው? 7 ነው። ይሄ ዝም ብሎ ሊሆን አይችልም። ተራ ግጥጥሞሽም ሊሆን አይችልም። እነ ዳዊት ግን መንፈስ ቅዱስ እየገለጠላቸው ምን አላሉ? ግሩምና ድንቅ አድርገ ፈጥረኸኛልና ምን እልሃለሁ? አመሰግንሃለሁ በማለት ያመሰግናሉ። ታዲያ ራስን ስናስብ ሁልጊዜ የቤተ ክርስቲያን ራስ የሆነው ማንን እናስባለን? ኢየሱስ ክርስቶስን እናስባለን። ነቢያት አስቀድመው በትንቢት ሐዋርያት በስብከት ክርስቶስ ራስ መሆኑን እንዲያድርገው ጽፈዋል። አንደኛ ጴጥሮስ 2:6-7 ላይ በመጽሐፍ እነሆ የተመረጠና የከበረን የማዕዘን ራስ ደንጊያ በጽዮን አኖራለሁ በእርሱም ያምን አያፍርም ተብሎ ተጽፏል። እንግዲህ ክብሩ ለእናንተ ለምታምኑት ነው። ለማያምኑት ግን አናጢዎች የጣሉት ድንጋይ እርሱ የማዕዘን ራስ የእንቅፋትም ደንጊያ የማሰናከያ አለት ሆነ ይላል። ስለዚህ ታላቁ ራስ ማን ነው ማለት ነው? ንጉሠ ነገሥት አምላከ አማልክት ኢየሱስ ክርስቶስ ነው ማለት ነው። ቅዱስ ጳውሎስ እንዲህ ይላል ዕብራውያን 12:1-2 የእምነታችንንም ራስና ፈጻሚውን ኢየሱስ ክርስቶስን ተመልክተን በፊታችን ያለውን ሩጫ በደስታ እንሩጥ ይላል። ስለዚህ ይሄን ሰው ሲያስብ ጌታ ራስ ሲባል የቤተ ክርስቲያን ራስ ከተባለ ቤተ ክርስቲያን ማን ናት? እስቲ ንገር። ቤተ ክርስቲያን ማን ናት? ሕንጻውም ቤተ ክርስቲያን ይባላል። እኛስ ቤተ ክርስቲያን ነን፣ የእግዚአብሔር መቅደሱ ነን። ምንም አትጠራጠሩ፣ የእግዚአብሔር ቤተ መቅደሱ ነን። ስለዚህ የኛ ምናችን ነው? ራሳችን ነው ማለት ነው። በማርቆስ ወንጌል ምዕራፍ 15 ቁጥር 22 ላይ እንዲህ ይላል፣ ትርጓሜው የራስ ቅል ስፍራ ወደሚሆን ጎልጎታ ወደ ተባለ ስፍራ ወሰዱት ይላል። ትርጓሜው ምን ወደሚባል? የራስ ቅል እንድታስተውሉ ወደሚባል ወሰዱት። የወሰዱት ማንን ነው? የሕይወት ራስ ኢየሱስ ክርስቶስን ነው። በተለይ ሐዋርያት ሥራ ምዕራፍ 3 ቁጥር 15 ላይ ጴጥሮስ ምን አለ? የሕይወትን ራስ ገደላችሁት፣ እርሱን ግን እግዚአብሔር ከሙታን አስነሳው ይላል። ስለዚህ 33 ዓመት ከ3 ወር ላይ የክብር ባለቤት የት ሄደ? የራስ ቅል እስቲ በሉ ድገሙት። የራስ ቅል የምትባል ጎልጎታ መስቀሉን ተሸክሞ ሄደ። ምንስ ታስባላችሁ? ራሳችሁን ተመልክታችሁበታል ወይ? ቅዱስ ጳውሎስ እንዲህ ይላል፣
እርሱም የአካሉ ማለት አለ የቤተ ክርስቲያን ራስ ነው። እርሱም በሁሉ ፊተኛ ይሆን ዘንድ መጀመሪያ ከሙታንም በኩር ነው። ቆላሲስ 1:18 አለና ሁሉ በእርሱ ተጋጥሟል አለ። ሁሉ በማን ተጋጥሟል? በእርሱ ተጋጥሟል ይላል። ምን ማለት ነው? ምን ማለት ነው? በአንድ ወቅት ሊቀ ጠበብት አለቃ እያሌው ታምሩ የሰበኩትን ስብከት ሳደምጥ የተቀዳውን በጣም ትልቅ ቁልፍ ነገር